ሰላም እንዴት ናችሁ? ደህና ናችሁ? እንዴት ከረማችሁ? ይኸው እዚህ ጋር ቁጭ ብለናል። ዛሬ ጉዟን ገምታችሁ ንገሩን ብለናል። እስካሁን የተወሰነ ሰው መልስ ሰጥቶናል። ኧረ ብዙ ሰው ነው እኮ የተወሰነ ሰው ማለት እንግዲህ ያው ብዙ በይሽ እና ዛሬ ደግሞ ድንች አማረኝ ብላ ስጨቀጭቀን ሰርተን ልክላት ነው። እንግዲህ ደግሞ የድሮ አይነት ድንች ነው ያለችው። የድሮ አይነት ድንች አሰራር ነው። ያው እዚህ ጋር ሽንኩርቴ ብስል ብሎልኛል። ውሃ ጠብ እያደረኩ ነው ያበሰልኩት። ያው ሽንኩርት ስከት ምናምን ጊዜ ይወስዳል በሚል ነው። እንግዲህ የድሮ ድንች አሰራር እንዴት እንደሆነ ታሳያችሁ። እናቴ እንደዚህ እያደረገች ነው ድንች ወጥ የምትሰራው የነበረው። ዙሪያው ይጠረፈፍና አሁን እንደዚህ ዙሪያውን እንደዚህ ይነሳል። ድንቹ በትንሹ እንደዚህ ይነሳና ሁሉንም እንደዚህ ዙሪያውን እናበሳዋለን። ከዛ ልጣጩን ይሄ ያነሳነውን እንትን አንጥለው። ይሄንን ልቅቅ አድርጌ ከትፍና ሽንኩርት ውስጥ ነው የምጨምረው። ምን ያደርገዋል? ይሄ በጣም ያወፍረዋል፣ ድልድል እንዲል ያደርገዋል፣ ይጣፍጣል። እንግዲህ አብዛኛው ቤት እንደዚህ ነው የሚሰራው ብዬ አስባለሁ። አይ አሁን እንደዚህ የሚጠረፍፍ ይኖራል። የጊዜ ጉዳይ ነው ቤት። አዎ ላጥ አድርጎ በልቶ መሮጥ ነው ዋናው እሱ ዋናው ሆዴምና ነው። እዚህ ድንችን ቀጥፌ ምን ብዬ ስጨርስ እንገናኛለን። እንግዲህ እርጉዟ በጣም አማረኝ የድንች ቀይ ወጥ የድሮ ስትለኝ ብድግ ብዬ መስራት ጀምሬያለሁ። ያው ሽንኩርቴ ብስል ብሎ ጥብስ ነው ያለው። ድንቹን በዚህ መልኩ ድቅቅ አድርጌ ከትፌዋለሁ፣ አጥቤዋለሁ። ከሽንኩርቱ ጋር እንጨምረዋለን። ምንም ተጠፍቶም አልተደፋም። በቃ ጥቅም ላይ ነው የዋለው። የሚጣል ነገር የለም። የሚጣል ነገር የለም። በእንደዚህ መልኩ እያበሰልን እዛ በርበሬያችንን ደግሞ እንጨምራለን። ምሳ ሰዓት ላይ ከመጣችልን ወይ ደግሞ ለራቷ እንክላታለን ወደ ቤቷ። ትምጣና ትብላ እንጂ መታ ትብላ እንጂ ትብላ መጣ። እንጀራውም ከኛ ይሁን። አዎ አይሻልም? አሟልቶ መጋበዝ ነው። እንደዚህ ተሰርቶላት እንዳገልግል መልኩ ይሰራል በራሱ። እዛ ቀዝቀዝ ይልላትና ትበለዋለች። እንደሱ ነው ያማራት። እንደሱ ነው የሚያምረው። ፍትፍት ድንች ብቻ ስላለች ነው እንጂ አይነት መጨመር ይቻል ነበረ። አንቺ ምን ነበር የሚያምርሽ? እኔ አፈር እውነት አፈር የአይረን እጥረት አፈር ነበር በጣም የሚያምረኝ። ፍሬዎት ትምህርት ቤት ድሮ እንደዚህ በቃ ቆሻሻ ምናምን ባልበዛበት ዘመን ማለት ነው። ትምህርት ቤት ጋር ጥቁር አፈር አለ እና እንትን ነው ዛፍ ምናምን ነው በጣም ለኳስ ሜዳ ምናምን ይጫወቱበት እንደሱ አይነት ነገር ነው። ከዛ ወደዛ የላኩ ልጆች አመጣና ገዘዝ ያለ ከሆነ በእህል ፀሐይ ላይ ያሰጠዋል አፈሩም አለበለዛ ደግሞ ሽምብራ ገዛለሁኝ። ሽምብራ ላይ ጥቁር አፈር ይኖራል ከልቃሚው ላይ። እሱን ነበረ በጣም ነበር የሚያምረኝ በእውነት። አሁን ውጭ በሆን ውጭ ሀገር በሆን ምንድን ነበር መሆኑ? እንደ አፈር የለም እንደ ምን የምን አፈር? ጥቁር አፈር አለ መቼም አፈር አለ። እኔ ጥቁር ይኖር አይኖር አላውቅም፣ ብቻ አፈር አለው። ጥቁር አፈር አለ ወይ? ያው እንደዚህ ድንቹም ሽንኩርቱም በደንብ ተቁላልቷል። አሁን በርበሬ እንጨምራለን። ኮስተር ያለ ድንች ወጥ ተባልኩት። ሚስቅ አትፈልግም? ሚስቅ አትፈልግም? እንደዚህ በደንብ አቁላልተነዋል። ከዶሮ ወጥ ያስተናነስን አቁላላ ነው። አሁን አጥንቱን ትከችበታለሽ።
ጨምሬያለሁ። ነጭ ሽንኩርት ሳልነግራችሁ ነጭ ሽንኩርት አድርጌያለሁ። እንግዲህ አጥንቱን ጨመርኩት። አንዷ ፈንግጣብሻል። አልገባላትም ታጥባ ታመልጣለች ብለሽ ነው። ድንቾቹ ራሱ እንቁላል ነው የሚመስሉት ጠርዝ ስለሌላቸው ተከልክመዋላ። ደግሞ ከቁሌቱ ጋር በደንብ እንትን እንለዋለን። ብዙ ጊዜ እንደዚህ ቪዲዮ ስሰራ ብዙ ጊዜ እንትን ተብያለሁ። እንዴት ነው ወይዘሮ እጅጋየሁ ትተውት ነው ወይ የስኳሩን እንጀራ መብላት ጀመሩ ወይ እየተባልኩ ነው። መልስ ስጭበት። መልስ ልስጣችሁ ብዬ ነው። እኔ ብሰራ ቀምሳለሁ እንጂ አልበላም። ምክንያቱም እኔ የምበላውን ለእነሱ ልሰራላቸው አልችልም። ያው ለእነሱ ስለሆነ የምሰራው ቀምሼ። እስኪ አሁን ምን እንደምትበያ ያለሽ? አሁን እየበላሽ ነው የምትሰራው። እዚህ ጋር ቁርሴን እየበላሁ እንግዲህ እያረፍኩ እየበላሁ 6 ሰዓት ሊሆን ነው። ይሄ አሁን ጎመንና ቴስቲ ሶያ ነው። እነሱ ናቸው አንድ ላይ አድርጌ የምበላው። ዛሬ እሮብ ነው፣ ቀኑ ጾም ነው። እዛ ነው እኔ አልበላም። ብዙ ጊዜ ጥያቄ እየተጠየቅኩ ነው። ድንቹ ብስል ብሏል፣ ወይም ሌሊ ባለችው መሰረት አጥንቱ እንደዚህ በስሎልናል። አጥንት ይልቅ እንቁላል ነው ዶሮ ውስጥ የገባ እንቁላል። የሞቀ ውሃ አረግበታለሁ። በቃ ይበቃዋል መቁላላቱና መረቅ ያለው ይሁንላት፣ የሌለው ይሁንላት። የሌለው ይህ ወጥ ሲቀጥን አለች። እንዴ እሱ ድሮ ነበረ፣ እሱ ድሮ ነው። አሁን ቀጠንጠን ብለሽ ብላ ግዴታ ነው መፍጠኑ። ፍትፍት አድርገሽ ቀዝቀዝ ሲል ትበያታለሽ። በቃ ይህ ሲንተከተክ ልድ ይላል። በቃ እንትኑም ስላለው የከተፍኩ ጨምሪ ከፈለግሽ። ኧረ እኔ አልጨምርም። እኔ አይደለም የምበላው፣ እሷ ናት ፍላጎቷን። እንጂ ዶሮ በጋ ነው ይለምደዋል። ሌላ ቀን ውሃ እሞላበታለሁ። ይኸው እንግዲህ እንደምትፈልገው ነው አይደል? አላቀጠንኩትም ይመስለኛል። ታዲያ እችም ከዚህ በላይ መረቅ የሌለው ጥብስ ድንች ነው ማለት ነው። እንደዚህ አድርገናል። ቅመማችንን ጨዋችንን እንጨምርበታለን። ኮረሪማ ነው የምጨምረው እኔ። እንዴት ነው ስታዩት? ታጓጓለች። እስከምትመጣ እነካውን በቃ እነካማ ጥርግርግ አድርገን በስቷን ቁጭ ስትመጣ ባይሆን ግን ስትወጣ ደግሞ እንገናኛለን። መቼም አንቀምሳትም። ፍታዋን እሷ ናት የምትቀምሰው። ደግሞ እንደዚያ ያለማረኝ እንዳትል ይህን አልነበረም እንዳትለን። እንደዚህ ድረስ እናለናለች። በቃ አሁን ላወጣት ነው፣ ላወጣው ነው። ወይ በትኩሱ ነበር ሲቀዘቅዝ። በነገሩ ድንቹም ያቃጠል። እንደዚህ ጠረግረግ አድርገን ኧረ እንዳያቃጥልሽ እንግዲህ አቀዝቅዘን እንጠብቃታለን። መልካም እራት ነው። መቼም ምሳ ሰዓት አትደርስልንም።
አልመጣልንም። ራፍ ነው። ይሄን ይመስላል የዛሬ ቪዲዮአችን። እንግዲህ ሙያን እናስተምራችሁ አይደለም ዛሬ ወጣ ነው አብረን ነዋል ብለን ሁላችንን ለማሳየት ነው። ጉዞም ደግሞ ምን እንዳማራት ለመናገር ነው። ብላ ብላ ድንች ወጥ አትበላም እኮ ድሮ አማረኝ ብላ ቁጭ። እንግዲህ ምን ይደረግ የአማራትን ነገር እስክትወልድ ድረስ እየተንከባከብን እንጠብቃታለን። የዛሬ ቪዲዮአችን ይህን ይመስላል። ስለተከታተላችሁ እናመሰግናለን። ቻው። በሌላ ቪዲዮ እስከምንገናኝ ደህና ቆዩ።